ሁላችንም የመጀመሪያ ጊዜ ካሜራ አንስተን ስንቀርጽና መስራት የምንፈልገውን የሆነ ቪዲዮ ስንሰራ ልንሰራ የምንችላቸው 10 ስህተቶችን ይዤላችሁ መጥቻለሁ። እነዚህ 10 ስህተቶችን ካስተካከላችሁ የሚወጣው ፉቴጃችሁ ያማረና የምትፈልጉትን ታይፕ ቪዲዮ ይሆናል ማለት ነው። ብዙ ቱቶሪያሎችን ብዙ ቪዲዮዎችን አያችሁ። ከዛ በኋላ ብድግ ብላችሁ ካሜራችሁን አስታችሁ ትቀርጻላችሁ። ከዛ በምትፈልጉት ልክ ነው አይመጣም። ቱቶሪያል ላይ ያያችሁት ፌል ያደርግባችሁ። እዚህ ጋር የእናንተ ስህተት ምን እንደሆነ ማወቅ ይኖርባችሁ። ዛሬ 10 ጀማሪ ቪዲዮግራፈሮች፣ ኤዲተሮች፣ ኮንቴንት ክሬተሮች የሚሰሯቸውን ስህተቶች ይዤላችሁ መጥቻለሁ። እነዚህ 10 ስህተቶችን ካስተካከሏቸው እመኑ ያበደ ምርጥ ቪዲዮ ታወጣላችሁ። አብራችሁ የመጀመሪያው ነገር ምንድነው መሰላችሁ? ላይቲንግ ማስተካከል ይኖርብናል ማለት ነው። ስለ ላይቲንግ የሰራሁላችሁ ቱቶሪያል አለ፣ ገብታችሁ ማየት ትችላላችሁ። ምንድነው ላይቲንግን ፍላት አድርጎ መቅረጽ ማለት ነው። ከሁሉም ቪዲዮ ሜክ ከሚያደርጉ ሰዎች ጋር አንድ አይነት የሚያደርግባችሁ ወይም ሲኒማቲክ ቪዲዮ ክሬት እንዳታደርጉ የሚያደርግባችሁ ምንድነው? ላይታችሁን ፍላት አድርጎ መቅረጽ ማለት ነው። ቪዲዮዎቹ የሚያስፈልገውን ታይፕ ኦፍ ላይቲንግ መጠቀም ግዴታ ይጠበቅባቸዋል። መስራት የምታስቡት ምንድነው? አስፈሪ ኢነርጂ ክሬት ማድረግ ይፈልጋል። ቤዝድ ኦን ዳት ላይቲንጎቻችሁ መስተካከል መቻል አለባቸው ማለት ነው። እያንዳንዱ ጀነር ላይ ላይቲንግ እንዴት አድርጌ ልጠቀም የምትሉኝ ከሆነ ኮሜንት ላይ ያሳውቁኝ፣ እሰራላችኋለሁ። ላይቲንጋችን መስራት የምናስበውን ኮንቴንት መምሰል መቻል አለበት። መስራት የምንፈልገው ሾርት ሙቪያችን ጀነሩ ምንድን ነው? ኮሜዲ ነው ወይስ አስፈሪ ነው ወይስ አክሽን ነው? ቤዝድ ኦን ዳት ላይቲንጎቻችን መለየት መቻል አለባቸው ማለት ነው። ሁለተኛው ልቁ ኤቭሪባዲ የሚሰራው ሚስቴክ ምንድነው ታውቃላችሁ? ዋይት ባላንስ ነው። ዋይት ባላንስ አብዛኛው ሰው የሚያውቀው ሁለት አይነት፣ አንደኛው ኦሬንጅ ነው፣ ሁለተኛው ደግሞ ብሉ ነው። እነዚህ ሁለት ዋይት ባላንስን መካከለኛ አድርጎ መቅረጽ ግድ ይለናል ማለት ነው። ኢቨን ኢፍ የምንፈልገው አውትፑት የሆነ ጎልደን የሆነ ስሜት የሚሰጠን ቢሆን ሹቲንግ ላይ አይደለም እነዛ ነገሮች ሚስቴክ መስራት መቻል አለብን። ሹቲንግ ላይ ወደዛ ከለር አድርገን ቀረጽናቸው ማለት አዘ ሚስቴክ ነው የሚቆጠረው። ከውስጥ ከለር መስራት ያለብን ፖስት ፕሮዳክሽን ላይ ነው። ከዛ በፊት መቅረጽ የሚኖርብን ኤኒ ቪዲዮ መቅረጽ እንፈልግ ላይቲንጋችንን ፐርፌክት ከመጣልን በኋላ ዋይት ባላንሳችን ባላንስ መሆኑን እርግጠኛ መሆን መቻል አለብን ማለት ነው። ለምንድነው የሚበላሽብን ብለን ስናስብ አንድ ጊዜ ምን ይሆናል መሰላችሁ? ደመና በሚሆን ሰዓት ላይ በስልካችን እንቅረጽ ወይም ደግሞ በቪዲዮ ካሜራ በሚረርለስ ካሜራዎች ማለት ነው ወይም ደግሞ በሌሎቹም እንቅረጽ። ባይ ዲፎልት ራሱ አውቶ ላይ ኦር ደግሞ እኛም ችላ ብለነው ሊሆን ይችላል። ደመና ሰዓት ሲሆንና ፀሐያማ ሰዓት ሲሆን በራሱ አጀስት የሚያደርግልን ለኛ በምንፈልገው ላይሆን ይችላል ማለት ነው። ቤት ውስጥ ስንቀርጽና ውጪ ስንቀርጽ፣ ጨለማ ላይ ስንቀርጽ፣ በትንሽ የብርሃን ስንቀርጽ ላይቲንጋችን የሚያበራውን ከለር ታይፕ አይቶ በራሱ አጀስት ሲያደርገውና እኛ በምንፈልገው ፐርፌክሽን ሲቀረጽ አንዳንድ። ስለዚህ ዋይት ባላንሳችንን ሚስቴክ መስራት የለብንም ማለት ነው። ሶስተኛውና አብዛኛው ሰው የሚሰራው በጣም ግን የሚገርመኝ ነገር ምንድነው መሰላችሁ? ሾቲንግ ሳይዛችን which is ዋይድ ሾቶቻችን እና ክሎዝ አፕ ሾቶቻችን፣ ሚዲየም ሾቶችና እነዚህ የሾት ታይፖችን አለማወቅ የሚፈጠሩ ሚስቴኮች ናቸው። ወይም ደግሞ አውቀናቸው ግን ደግሞ ለምን ፐርፐዝ የትኛውን ዩዝ እናድርገው የሚለውን ባለማወቃችን የሚፈጠሩ ምክንያቶች ናቸው ማለት። በዚህ ጉዳይ ላይ የሰራሁላችሁ ስለ ካሜራ ሾት አለ፣ ግን ስፔሲፊክሊ የትኛው ሾት ለየትኛው ይጠቅመናል የሚለውን እንድሰራላችሁ ብትፈልጉ ከሆነ ልሰራላችሁ እችላለሁ። ቱ ስፔሲፊክ ገብቼ ግን ሾቶቻችን ምን ሾትበት ሾት ዳዝንት ማተር ላንድስኬፕ ሞድ ሊሆን ይችላል። በፖርትሬት የምንሰራቸው ሾቶች ምን አይነት ሳይዝ ለየትኛው ኮንቴንት ለየትኛው ሀሳብ ወይም ደግሞ ምን አይነት ኢነርጂ ማስተላለፍ ሲፈለግ ነው የሚለውን ስፔሲፊክ ገባላችኋል። ለጊዜ ሁለቱም ኮንሴፕት እንገር። ዋይድ ሾት የምንጠቀመው የሆነን ሀሳብ ማሳየት ስንፈልግ ከግዑዝ አካል ጀምሮ እስከ ሰውነት ሙሉ ሰውነትን ማሳየት ጀምሮ እያንዳንዱ ነገር ኢንቫይሮንመንትን ማሳየት ስንፈልግ ነው። አካባቢን ማሳየት ስንፈልግ ነው። የሆነ መግለጽ የምንፈልገው ነው። በግዝፈት ማሳየት ስንፈልግ ነው። ክሎዝ አፕን ደግሞ እንደ ስሙ ክሎዝ አድርገን ማሳየት ስንፈልግ ነው ማለት ነው። ወይም ደግሞ የሆነን ሀሳብ ሚስጥር አድርገን መግለጽ ስንፈልግ ማንሾካሾክ ስንፈልግ ነው ክሎዝ አፕን ዩዝ ማድረግ ያለን። ኤቭሪ ሾት ራሱን የቻለ ሚኒንግ አለው። እነዛ ሚኒንጎችን ተከትለን ስንቀርጽ ጥሩ ውጤት እናመጣለን ማለት ነው። እነዚህ ሚስቴኮችን እንዳትደግሟቸው። አራተኛውና ሌላው ገራሚው ሚስቴክ ደግሞ ዴፕዝ ኦፍ ፊልድን አለመጠቀም። ቪዲዮቻችን ላይ ዴፕዝ ኦፍ ፊልድ ትልቅ የሆነ ሲኒማቲክ ሉክን የመፍጠር አቅማቸው ሀይ ነው፣ ግን አት ሴም ታይም ደግሞ ዴፕዝ ኦፍ ፊልድ የሚገርም ኮምፖዚሽንን ክሬት ማድረግ ይችላል። በዚህም ቪዲዮ ላይ የሰራሁላችሁ ቪዲዮ አለ፣ ኮምፖዚሽንን እንዴት ክሬት ማድረግ እንችላለን። አንደኛው መንገድ ዴፕዝ ኦፍ ፊልድን በመጠቀም ነው ማለት ነው። ዴፕዝ ኦፍ ፊልድን መጠቀም ያለብን ቦታ ራፍ ፎከስን የቱ ጋር መጠቀም እንዳለብን ባለማወቅ የሚፈጠሩ ሚስቴኮች ስቶሪያችን መናገር ከሚፈልገው ሎው የሆነ ሲኒማቲክ የምንፈልገው ሁሉ ክሬት እንዳናደርግ ያደርገናል ማለት ነው። ስለዚህ ዴፕዝ ኦፍ ፊልድ በአግባቡ ለመጠቀም ሌላኛው ሚስቴክ ነው ማለት ነው። አምስተኛው ነገር ስፔሻሊ ሶሻል ሚዲያ ከገነነ በኋላ እየመጡ ያሉ ፕሮብሌሞች ምንድነው? አውዲዮን ኢግኖር ማድረግ ወይም ደግሞ የአውዲዮን ኳሊቲ ኢግኖር የማድረግ ጉዳይ። አውዲዮ ኳሊቲ ትልቅ የሆነ ላንጉዌጅ ነው። ምን አለ መሰላችሁ? በቪዲዮ ኤዲቲንግ ላይ ትልቁ የሆነን ነገር አሳማኝ የምናደርገው ወይም ደግሞ የሆነ ነገር አክሽን
አክሽን ወይም ደግሞ ሰስፔንስ የሚባለውን ኢነርጂ ክሬት የምናደርገው እያንዳንዱ ሳውንድ ኢፌክቶች እያንዳንዱ ሳውንዶች እንዲሰሙ ሚኒንጋቸው ካልኩሌት ተደርገው እያንዳንዱ ነገሮች እንዲፈጠሩ ስናደርጋቸው ይህንን ቱ ስፔሲፊክ ለመግባት የሆነን ሰው እየመጣ እንደሆነ አስፈሪነቱን ለመግለጽ በዝምታ ውስጥ ቀስ የሚል ኮቴ ብቻ እንዲሰማ ማለት ይሄ ምንድነው ሰስፔንሱን ክሬት የሚያደርግልን ምንድነው የሳውንዱ ስሎውሊ ያለ መሰማት ራሱን የቻለ ሰስፔንሽኑን ክሬት እንድናደርግ ያደርገናል ማለት ነው። ያ ማለት ምንድነው አውዲዮ በራሱ መፍጠር የቻለው አቅም ነው ማለት ነው። ይህንን ኮንሲደር ባለማድረግ የሚሰሩ ስራዎች እንዳለ ትልቅ ስህተቶች ናቸው። ስለዚህ አውዲዮን ኢግኖር ማድረግ መቻል የለብንም። ኤቭሪ ሳውንድ ማተር ፎር ኤኒ ቪዲዮ ታይፕ ነው የምነግራችሁ። ለኮንቴንት ክሬሽን ሊሆን ይችላል፣ ለማስታወቂያም ሊሆን ይችላል፣ ለድራማም ሊሆን ይችላል። ለየትኛውም ነገር አውዲዮ ማተር ያደርጋል። ሳውንድ ኢፌክት ማተር ያደርጋል። አውዲዮ ይሄ ቮካሉ ማተር ያደርጋል። የምንቀርጽበት መንገድ ማተርስ በተቻለን አቅም ሳውንድ ኢፌክትን በራሳችን ክሬት ብናደርግ ይመረጣል። ግን ደግሞ ዳውንሎድ አድርገን መጠቀም ስለምንችል ይህንን ኮንሲደር እናደርግ። ይህንን ሚስቴክም እንዳንሰራ። ስድስተኛውና ሌላኛው ዋነኛው የጀማሪዎች ትልቅ ውስጠት ምንድነው? ኦቨር ኤክስፖዝድ ወይም ደግሞ አንደር ኤክስፖዝድ ማድረግ ነው። ይህም በምን ምክንያት የሚፈጠር ሚስቴክ ነው መሰላችሁ? ካሜራችንን አንደርስታንድ ባለማድረግ። ይህንን ማውራችሁ ሁሌ በስልክ ብቻ ስንቀርጽ ብቻ አይደለም፣ በትላልቅ ካሜራዎችንም ስንቀርጽ እነዚህ ነገሮች በጣም ኮንሲደር ማድረግ መቻል አለብን። ስፔሻሊ በሎግ ወይም ደግሞ በፍላት ስንቀርጽ እነዚህ ሚስቴኮችን ኖትስ ላናደርጋቸው እንችላለን። ፉቴጆቻችንን ምን አይነት አይሶ ኤክስፖዛችን ምን ያክል ነው ኤክስፖዝ ሆኖብናል። በተለይ ውጪና ውስጥ ስንቀርጽ ወይም ደግሞ መስኮቶች ሲታዩና ብርሃኑ የውጪውን ብርሃን ኮንሲደር ሳናደርገው ስንቀርጽ ኦቨር ኤክስፖዝድ የሆነ ላይቲንግ መጠቀም ፉቴጆቻችንን የሚያበላሹብን ትልቅ ስህተቶች ናቸው፣ ትልቅ ሚስቴኮች ናቸው። ወይም ደግሞ አንደር ኤክስፖዝ ማለት ፖስት ፕሮዳክሽን ሁሉ ፊክስ ማድረግ የማንችላቸው አንደር ኤክስፖዝ የተደረጉ ፉቴጆች ናቸው። ሰው ላይቲንጎቻችንን የመጀመሪያው ሚስቴክ ከመስራታችን በፊት አንዱ ኮንሲደር ማድረግ ያለብን ምንድነው? ፉቴጃችን ኦቨር ኤክስፖዝድ ነው ወይስ አንደር ኤክስፖዝድ ነው? ኢት ሃዝ ቱ ቢ መሀከል ላይ። ፉቴጆቻችን በሆረር ፊልም ለምን አይሆኑም? መሀከል መሆን መቻል አለባቸው። ፖስት ፕሮዳክሽን ላይ ነው ሎው ላይት እንዲሆኑ መደረግ መቻል ያለበት። ቢኮዝ ኤኒ ዲቴል ሉዝ መደረግ መቻል የለበት። አንደር ኤክስፖዝ ሲሆን ያንን ፉቴጅ ቴክስቸርን ድሮፕ እንዲያደርግ ነው የምናደርገው። ያ ማለት ደግሞ ፉቴጆቻችን ኳሊቲ የሌላቸው እንዲሆኑ ያደርግብናል ማለት ነው። ሰባተኛውና ሌላው ገራሚው ሚስቴክ ደግሞ ምንድነው መሰላችሁ? ራንደም የሆኑ ቢሮል ፉቴጆችን መጠቀም። ይሄ ፖስት ፕሮዳክሽን ላይ የሚፈጠሩ ናቸው፣ ኤዲቲንግ ላይ የሚፈጠሩ ናቸው። ቢሮል ፉቴጆች it has to connect with the concept what we talk ማለት ነው። እንግሊዝኛ ነው ከምናወራው ሀሳብ ጋር የሚገናኝ ኤግዛክትሊ ነጥባችንን የሚያስረዳልን መሆን ይችላል። እዚህ ጋር የማወራቸውን ኮንሴፕት ጋር የማስቀምጥላቸው ቢሮሎች የማወራው ሀሳብ ጋር መመሳሰል መቻል አለባቸው። ራንደም ቢሮሎችን ፉቴጆቻችን ላይ፣ ዶክመንተሪዎቻችን ላይ፣ ድራማዎቻችን ላይ ወይም ደግሞ ማስታወቂያዎቻችን ላይ ዩዝ ማድረግ ፉቴጁ ስለሚያምር ብቻ ልክ ነን ማለት አይደለም። እነዚህ ሚስቴኮችን ማስተካከል መቻል አለብን። ይሄ ሚስቴክ ብዙ ጊዜ ላይፈጠር የሚችለው ግን ደግሞ አንዳንድ ጊዜ ስፔሻሊ ቱቶሪያሎችን ስንሰራ ወይም ደግሞ ዩቲዩብ ኮንቴንቶችን ስንሰራ ኮንሲደር ላናደርጋቸው የምንችላቸው እና ጀስት ፉቴጁ ስላማረ ብቻ ልንጠቀማቸው የምንችላቸው ሲሆኑ ሚስቴኮች ሊሆኑ ይችላሉ ማለት ነው። እነዚህ ሚስቴኮችን አለመጠቀም ስፔሻሊ ቢግነሮች ላይ የሚፈጠር ሚስቴክ ስለሆነ። ሌላው ስምንተኛው ልክ እንደ ኦቨር ኤክስፖዝድ እና አንደር ኤክስፖዝድ ሳቹሬሽንን አለመመጠን። አንዳንድ ጊዜ ከለር ግሬዲንግ ላይ የሚፈጠር ነው። አንዳንድ ጊዜ ደግሞ ካሜራም ላይ ሴቲንግ ስንጎረጉር ያለማወቅ የሚፈጠሩ ፕሮብሌሞች ናቸው። ኦቨር ሳቹሬትድ እና አንደር ሳቹሬትድ ማድረግ፣ አንዳንድ ጊዜ ዲሳቹሬትድ ብላክ ኤንድ ዋይት እንዲመስል ማድረግ ማለት ነው። ክራሽድ እንዲሆንብን ፉቴጆቻችን ማድረግ መቻል የለብንም። ሳቹሬሽን ሌቭል ምን አይነት መምሰል መቻል አለበት? ኤቭሪ ስክሪን ላይ ስናየው የራስቲ አትሊስት ማለት ነው ተቀራራቢ የሆነ ሳቹሬሽን። ስኪን ቶኖችን ምን አይነት ይመስላል? ልብሶቻችን ምን አይነት ከለር ናቸው? ባክግራውንዱ፣ ሰማዩ፣ አበቦቹ፣ ቅጠሉ፣ አካባቢያችን ላይ ያለው ከለሮች ኮንሲደር ያደረገ ሳቹሬሽን ዩዝ ማድረግ መቻል አለብን። እነዛንም መጠንቀቅ መቻል አለብን ስፔሻሊ ፖስት ፕሮዳክሽን ላይ። ዘጠነኛው እንዲሁ ኤዲቲንግ ላይ የሚፈጠር ፕሮብሌም ነው። ፔሲንግ ወይም ደግሞ ሪትምን ፎሎ ያላደረገ ኤዲቲንግ። ይህ እንግዲህ ኤዲቲንግ ላይ ኢንዲቴል ስገባላችሁ ሞር ክሊር የሚሆንላችሁ ነው። እዚህ ጉዳይ ላይ በደንብ እንሰራላችሁ የሚፈልጉ ከሆነ እሰራላችኋለሁ ኢንዲቴል እየገባው። ግን ሪትምን ፔሲንግ ያልጠበቀ ኤዲቲንግ የትኛውን ጉዳይ ላይ ነው የማወራችሁ። ድራማ ለምን አይሆን፣ ሚውዚክ ክሊፕ ለምን፣ ማስታወቂያ ለምን፣ ኤቭሪ ዳያሎግ ኤቭሪ ከት፣ ይሄ የማወራችሁ እንኳን ሪትምን ፍሎ ያላደረገ ከትና ኤዲቲንግ ከሌለው ትረስት ሚ አያምራም። ያ ደግሞ ትልቅ ሚስቴክ ነው። ትልቅ ሁክ ሉዝ እንድናደርግ ትልቅ ኦዲየንስን መያዝ እንዳንችል ያደርገናል። ይህንን ሚስቴክን ማስወገድ ብቻ ያለብን። ይህ 9ኛው። 10ኛውና ይሄ ቢግነሮች ብቻ አይደለም ትላልቅ አድቫንስ የሚሰሩ ሰዎችን የሚሰሩት ሚስቴክ ነው። ያ ምንድነው? ኤግዛክትሊ ኢንተርናሽናል ሴቲንጎችን ኮፒ ማድረግ። ይህንን ማውራችሁ በኤዲቲንግ ሊሆን ይችላል፣ በካሜራ ሹቲንግ ወይም ካሜራ ሴቲንግ ሴታፕ በማድረግ ሊሆን ይችላል። ኢንተርናሽናሊ የምናያቸውን ቱቶሪያሎች ሊሆን ይችላል፣ ወይም ደግሞ የሆኑ ቪዲዮዎችን ኢንስታግራም ላይ ሌላም ላይ አይተናቸው ኤግዛክትሊ ራሱን ኮፒ ማድረግ ማለት ትልቅ
ሚስቴክ ነው። ያ ምንድነው ሚስቴክ የሚያደርገው መሰላችሁ? የራሳችንን ፔስ የራሳችንን እኛ ካራክተር እንዳይኖረው ስለሚያደርግ ነው። ስለዚህ we have to look like ቱቶሪያሎችን ማየት መቻል አለብን። ልክ እንደዚህ አይነት ቱቶሪያሎችን ወይም ደግሞ ለእኛ መስራት ለምናስበው ኮንቴንት ይረዱናል ለምናስባቸው ማየት ይኖርብናል። ግን አት ሴም ታይም ምን አይነት ነገሮች ላይ ኬርፉል መሆን መቻል አለብን። ያ የምንወስደው የምናየው ቱቶሪያሎች ማለት ነው ለእኛ ጋይዳንችን መሆን መቻል አለባቸው። ክሬት ለምናደርገው አጋዥ እንጂ ኤግዛክትሊ ኮፒ የምናደርገው ከሆነ የኛ ክሬቲቪቲ ዜሮ ነው። ያ ማለት ጥበብ አንወርስም፣ ኮፒ ነው የምናደርገው ማለት ነው። ለዛሬ ያስኩላችሁ 10 መስራት የሌለብን ሚስቴኮች እነዚህ ናቸው። በቀጣይ በሌላ ቪዲዮ እንገናኛለን። አደራ ሰብስክራይብ እያደረጋችሁ አብራችሁ